የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ውስን የሆነውን የመሬት ሀብት በአግባቡ ለመጠቀምና የነዋሪዎቹን የመሬት ፍላጎት ተደራሽ ለማድረግ ተከታታይ የመሬት ሊዝ ጨረታ ሲያወጣ መቆየቱ ይታወቃል። በዚህ መነሻነት በተያዘው በጀት ዓመት 5ኛ ዙር የሆነውን የመሬት ሊዝ ጨረታ ቅዳሜ የካቲት 29 ቀን 2017 ዓ.ም ታትሞ በሚወጣው የአዲስ ልሳን ጋዜጣ ይጠብቁ ይሎታል። የመሬት አቅርቦት ተደራሽነትን ለማረጋገጥ የሚተጋው የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ልክ እንደ ከዚህ ቀደሙ ሁሉ ግልጽ፣ ነፃና ፍትሃዊ የሚሆነውን 5ኛውን ዙር የመሬት ሊዝ ጨረታ ዝርዝር መረጃ ቅዳሜ የካቲት 29 ቀን 2017 ዓ.ም ታትሞ በሚወጣው የአዲስ ልሳን ጋዜጣ ይፋ ያደርጋል። እርሶም በዚህ ጨረታ ለመሳተፍ ፍላጎት ካሎት የጨረታውን ዝርዝር ሀሳብ በመያዝ ቅዳሜ የካቲት 29 ቀን 2017 ታትሞ የሚወጣውን የአዲስ ልሳን ጋዜጣ በመመልከት በጨረታው መሳተፍ ይችላሉ። የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ